ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። የዛሬው ልዩ መረጃዎች ይኖሩናል። አብራችሁን እንድትቆዩ የጋበዘን። ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ለሌሎች ደግሞ ተደራሽ እንድንሆን እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ስለምትቆዩ ደግሞ በጣም ደስተኞች ነን። ወደ መረጃዎች እናልፋለን እና ጥርጣሬ መፍጠር ምን ይመስላል የሚለውን የምናይ ይሆናል። የኮንዶሚኒየም ሁኔታ አሁንም ተስፋ ብዙ ሰጪ እንዳልሆነ የተነገረ ነው። የቤት ፈላጊው የዓመታት ናፍቆትና የከተማው አስተዳደር በየጊዜው የሚሰጡት መረጃ ምን ይመስላል? እየተቀያየረ ያለው ትዝብት እና የተስፋ መደብዘዝ እየታየ መሆኑ ተሰምቷል። በአዲስ አበባ ከተማ አስተዳደር ለተከታታይ 10 ዓመታት የ20 ዓመታት የቁጠባ ቤት ለመግዛት ደምና ላባቸውን ሲያፈሱ የኖሩ የከተማ ነዋሪዎች ሰሞኑ ከከተማ አዳነች አቤቤ አስተዳደር እየወጡ ባሉ መግለጫዎች ተስፋቸው እየደበዘዘ መምጣቱን በምሬት እየገለጹ ይገኛሉ። በአንድ ወቅት የከተማዋ ድሆችና መካከለኛ ገቢ ያላቸው ዜጎች ብቸኛ ቤት ባለቤት መሆኛ ተስፋ ተደርጎ ይታይ የነበረው የኮንዶሚኒየም ፕሮጀክት አሁን ላይ ማነቆ የበዛበትና መቆሚያ የሌለው አዙሪት ውስጥ የገባ ይመስላል ሲሉ ተናግረዋል። ከንቲባዋ በቅርቡ ባደረጓቸው ንግግሮች መንግስት እጅግ ከፍተኛ የሆነ የባንክ ዕዳ ውስጥ መዘፈቁንና የቀድሞው የቤት አሰጣጥ ስርዓት በከፍተኛ ድጎማ ላይ የተመሰረተ በመሆኑ አሁን ላይ ባለው የዋጋ ግሽበትና የማይክሮ ኢኮኖሚ ማሻሻያ ላይ መቀጠል እንደማይቻል በተዘዋዋሪ አመልክተዋል። ይህ መግለጫ በየወሩ ከደሞዛቸው እየቆጠቡ ለቤት ቁጠባ ሲያስተላልፉ ለነበሩ በመቶ ሺዎች ለሚቆጠሩ ዜጎች ታላቅ መርዶ እንጂ የምስራች ሊሆን አይችልም። የኮንስትራክሽን ግብዓትና የዋጋ ጣራ መነካቱ፣ የማዘጋጃ ቤቱ ፋይናንስ መዛባትና የከተማዋ መሬት ይዞታ አጠቃቀም ፖሊሲ ለውጥ ነባሮቹ የጋራ መኖሪያ ቤቶች ግንባታ ዳር ለማድረስ ትልቅ ፈተና ሆኗል። ነዋሪዎች ዓመታትን ሙሉ የቆጠብነው ገንዘብ በዋጋ ግሽበት ሳንቲም ሆኖ ሲቀር የመንግስት ምላሽ ተስፋ አስቆራጭ መሆኑ ፍትሃዊ አይደለም በማለት ድምጻቸውን እያሰሙ ይገኛሉ። ወደሱ መረጃ እንመጣለን። የግል ባለሀብቶችና ለአቅመ ደካሞችና ለጡረታ ለወጡ ሰዎች ቤቶችን ሰጥቶ የማስረከብ ሂደት። የአዲስ አበባ አዲስ ገጽታ የቅንጦት መንደር ሽሚያና የተረሳው ድሃ። መንግስት የኮንዶሚኒየም ፕሮጀክቶች መዘግየትና ተስፋ መቁረጥ በታየበት በአሁኑ ወቅት በግል ባለሀብቶችና በሪል ስቴት አልሚዎች የሚገነቡ ሰማይ ጠቀስ ህንፃዎችና የተንደላቀቁ የመኖሪያ መንደሮች ግንባታ ግን በተቃራኒው እጅግ እየፈጠነ ይገኛል። ሰሞኑን በከተማዋ በተለያዩ አካባቢዎች ትልልቅ የሪል ስቴት ኩባንያዎች እጅግ ዘመናዊ የሆኑ አፓርታማዎችንና ቪላዎችን ለባለቤቶቻቸው ሲያስረክቡም አይተናል። ነገር ግን ይህ የቤት ርክክብ የከተማዋን ነዋሪ እኩል የሚያስደስት አልሆነም። ምክንያቱም የእነዚህ ቤቶች ዋጋ በ10 እና በ100 ሚሊዮኖች የሚቆጠር በመሆኑ ገዢዎቻቸው በዋናነት የውጭ ሀገር ዜጎች፣ ዲያስፖራዎችና ጥቂት እጅግ ባለጸጋ የሆኑ አገር ውስጥ ያሉ ነጋዴዎች ብቻ መሆናቸው ነው። ይህ በቅንጦት መንደሮች ሽሚያና በተራው ህዝብ የመጠለያ እጥረት መካከል ያለው ሰፊ ገደል የአዲስ አበባን ማህበራዊ መዋቅር ሁለት መልክ እንዲኖረው አድርጎታል። በአንድ በኩል ዘመናዊና ውብ ኮሪደሮች እንዲሁም ለጥቂት የሚሆኑ የቅንጦት መኖሪያዎች ሲመረቁ፣ በሌላ በኩል ደግሞ ከቤት ኪራይ ጭማሪና ከመፈናቀል ስጋት ጋር የሚታገለው ሰፊ ህዝብ ይገኛል። የሰባተኛው ሀገራዊ ምርጫ ድባብና ፉክክር፣ የፖለቲካው ሜዳ ትኩሳትና የዲሞክራሲ ፈተናዎች፣ የአምባገነን ስርዓትና የአሜሪካ። የሰባተኛው ሀገራዊ ምርጫ ድባብና ፉክክር፣ የፖለቲካው ሜዳ ትኩሳትና የዲሞክራሲ ፈተናዎች። ኢትዮጵያ ወደ ሰባተኛው ሀገራዊ ምርጫ እየተቃረበች ባለችበት በአሁኑ ወቅት በፖለቲካው መድረክ ላይ ያለው ትኩሳት ከወዲሁ እየጨመረ መጥቷል። ገዢው ፓርቲ ብልጽግና በከተማና በገጠር አካባቢዎች ያለውን መዋቅር በማጠናከርና የጀመራቸውን ፕሮጀክቶች እንደ ስኬት በማሳየት የምርጫ ቅስቀሳውን ድባብ በይፋ ባይሆንም በተዘዋዋሪ ጀምሮታል። በተቃራኒው ግንባር ቀደም የሆኑ ተቃዋሚ ፓርቲዎች በበኩላቸው በሀገሪቱ የተለያዩ አካባቢዎች ባለው የጸጥታ ችግር ምክንያት በነፃነት የመንቀሳቀስ አባሎቻቸውን የማደራጀትና የፖለቲካ ስራ የመስራት እድላቸው እጅግ የተገደበ መሆኑን በምሬት እየገለጹ ነው። አንዳንድ የፖለቲካ ፓርቲዎች የምርጫ ቦርድ ገለልተኝነትንና የህግ ማዕቀፎችን በተመለከተ አሁንም ጥያቄዎችን እያነሱ ይገኛሉ። የዘንድሮ ምርጫ ፉክክር ከቀደሙት የሚለየው ሀገሪቱ በከፍተኛ ማክሮ ኢኮኖሚ ሪፎርም እና በኑሮ ውድነት ውስጥ በምትገኝበት ወቅት የሚካሄድ በመሆኑ የህዝብ የድምፅ አሰጣጥ ውሳኔ ከፖለቲካ ርዕዮተ ዓለም ይልቅ ከዕለት ተዕለት ኑሮ መሸጋገር ጋር ቀጥተኛ ቁርኝት እንደሚኖረው የፖለቲካ ተንታኞች እየተነበዩ ቆይተዋል። ነገር ግን አሁን ላይ ተፎካካሪ ፓርቲዎች ባለመኖራቸውና በሀገር አቀፍ ደረጃ ለመወዳደር የጸጥታ ችግር በመኖሩ ይህን ያህል የሚያሳስብ ነገር አለመሆኑ እየተገለጸ ነው።
የኑሮ ውድነትና የህዝብ ሮሮ መጨመሩ የኑሮ ውድነትና የህዝብ ሮሮ አሁንም ቀጥለዋል። አሁኑን ወይዘሮ አዳነች አቤቤ ኑ እየመጣችሁ ተመገቡ፣ አዲስ አበባ ላይ ልመና አያስፈልግም የምግብ ማዕከላትን ያስነሳው ህዝባዊ ቁጣ አበባ ነዋሪዎችን ብቻ ሳይሆን መላውን የኢትዮጵያ ህዝብ እያሰቃየ ያለው የኑሮ ውድነት አሁን ላይ ጣራ ነክቷል። የፍጆታ እቃዎች፣ የምግብ እህሎች፣ የቤት ኪራይና የትራንስፖርት ዋጋ በየቀኑ መጨመሩ የብዙዎችን የመግዛት አቅም ሙሉ በሙሉ አሽቆልቁሎታል። በዚህ ከባድ ወቅት የከተማዋ ከንቲባ አዳነች አቤቤ በቅርቡ በአንድ መድረክ ላይ ያደረጉት ንግግር ግን በህዝቡ ዘንድ ከፍተኛ ቁጣና ቅሬታን ቀስቅሷል። ከንቲባዋ የከተማ መስተዳደር የከፈታቸውን የህዝብ መመገቢያ ማዕከላት የእናቶች ማዕድ እንደ ትልቅ ስኬት በመጥቀስ መመገቢያዎች ብዙ ናቸው፣ ኑ እየመጣችሁ ተመገቡ ማለታቸው በተለይ በማህበራዊ ሚዲያ እና በነዋሪዎች ዘንድ እንደ ትዕቢትና የህዝብን ስቃይ ካለማወቅ የተቆጠረ ነው ብለውታል። ብዙዎች እንደሚሉት የህዝብ ጥያቄ በነፃ ወይም በርካሽ የሚቀርብ የምግብ ምጽዋት ሳይሆን ሰርቶ መኖር የሚችልበት የተረጋጋ ገበያና የኑሮ ፖሊሲ እንዲፈጠር ነው ያሉት ነዋሪዎች ህዝቡን መመገቢያ ማዕከል ሂድ ማለት የችግሩን ጥልቀት አለመረዳት ወይም ህዝብን ማጣጣል ነው በሚል በርካቶች የተሰማቸውን ጥልቅ ሀዘንና ቁጣ ገልጸዋል። የመንግስት ሰራተኛው የህልውና አደጋ ላይ መውደቁ ተሰማ። ልመና ለመውጣት ያገደው ጨዋነት ብቻ ነው ተብሏል። በዝምታ የሚሰቃየው የህብረተሰብ ክፍል አሁንም እዚያው ላይ ነው ያለ የሚል መረጃ አለ። የመንግስት ሰራተኛው የህልውና አደጋ ላይ ወድቋል። ልመና ለመውጣት ያገደው ጨዋነት ብቻ ነው። ምዕራፍ የዋሽንግተን አዲሱ አካሄድና የዓለም ፖለቲካ ውዝግብ። በአሜሪካ ፖለቲካ ውስጥ ዳግም ወደ ስልጣን የመጡት ፕሬዝዳንት ዶናልድ ትራምፕ አሜሪካን ቀደም ወይም አሜሪካ ፈርስት የተሰኘውን ፖሊሲያቸውን በከፍተኛ ጉልበት ማስፈጸም ጀምረዋል። ትራምፕ በዓለም አቀፍ የንግድ ስምምነቶች ላይ እየጣሉ ያሉት አዳዲስ ታሪፎች፣ ቀረጥ በተለይም ከቻይና ከአውሮፓ ህብረት ጋር ያለውን የኢኮኖሚ ግንኙነት በከፍተኛ ሁኔታ እያሻከረው ነው። በትራምፕ የሚመራው ዋሽንግተን ለአቶሚክ ስምምነቶችና ለአየር ንብረት ለውጦች ግድ የለሽ በመሆኑ እንዲሁም በዩክሬንና መካከለኛው ምስራቅ ጉዳይ ላይ የሚከተለው ግትር አካሄድ ዓለም አቀፍ ተቋማትን እንደ ኔቶና የተባበሩት መንግስታት ጥያቄ ውስጥ ጥሏቸዋል። የአሜሪካ የውጭ እርዳታ ፖሊሲ መቀነስና የንግድ ክልከላዎች በተዘዋዋሪ ከአፍሪካ ሀገሮች ጋር ያለውን ዲፕሎማሲያዊና ኢኮኖሚያዊ ትስስር አዲስ አቅጣጫ እንዲይዝ እያስገደደው ይገኛል። ዓለም አሁን ላይ የትራምፕን ቀጣይ እርምጃዎች በከፍተኛ ስጋትና ጥንቃቄ እየተጠባበቀች ትገኛለች። ወደ ቻናላችን ቤተሰቦች የዕለቱ አጫጭር መረጃዎቻችን ይህንን ይመስሉ ነበር። በሌላ መረጃ በሌላ ጊዜ እስከምንገናኝ መልካም ጊዜ